8 ጊዜ የሚያختም ሰው አለ ብለዋል። በቀን 8 ጊዜ ደግሞአለሁ። በቀን 8 ጊዜ የሚያختም ሰው አለ ብለዋል። የተለመደ ነው አሉ። በቀኑ ክፍለ ጊዜ 4፣ በሌሊቱ ክፍለ ጊዜ 4 ይሏል። ስለዚህ ቶፐስቶቹ ማለት ነው። ገብቷል። ኢማሙ ነወዊ ናቸው ያስቀምጡት። ከመግሪብ እስከ ኢሻማ አሉ በጣም የብዙዎቹ አደት ነበር አሉ ማختም። በተለይ ብዙዎቹ ኢሻን አስረዝማን ነው ወደፊት ገፍተው 5 ሰዓት ምናምን አካባቢ ስለሆነ የሚሰግዱት አሉ። በይነል መግሪብ ወልኢሻ የብዙዎቹ ልማድ ነበር አሉ ኢማሙ ነወዊ አልአዝካር በሚለው መጽሐፋቸው ላይ። ሱብሃንአላህ ይሄ የተለመደ ነገር ነው አሉ የሰለፎች። እና እነዚህ ይሄ ደግሞ በቀኑ ክፍለ ጊዜ 4 በሌሊቱ ክፍለ ጊዜ 4 ማختም ደግሞ የታወቀ ነው እያሉን ነው ነበሩ እንደዚህ አይነት ሰዎች የሚያደርጉ። የደረጃችንን እንድናውቀው ብዬ ነው እዚህ ላይ ወጣው እኛ ማختም ስንል ቀለል አድርገን በረመዳን ማختም ነው ምንለው አይደል? ለምሳሌ በጣም በቁርአን ቲላወት በጣም የታወቁት ሱሐቢ ማለት ነው ዑስማን ኢብኑ አፋን ናቸው። በረካዓተይን ያختሙ ነበር ይባላል። ግልጽ ነው። አጂብ በሁለት ረካ አሁን እንደ ተላልቆቹ እንደነ ኢማማችን እንደነ ዩሱፍ አልቀርዳዊ ምናምን አይነቶቹ እንዴት ነው ይሄ ነገር غير معقول ነው ምናምን ነገር ይላሉ። ሊሆን የማይችል ነገር ነው። እስቲ በደቂቃም ብናሰለው ራሱ ይላሉ የሚሉት ነገር አላቸው። ይሄ የራሳቸው ይሳቸው የተከበረ አመለካከት ነው። ግን እዚህ ላይ ምን ነው እሳቸው ራሳቸው አንድ ጊዜ የሆነ ኢንተርቪው ላይ ኮኒሲ ዩኒስ ስታደርጋቸው እንደው በዚህ እድሜው ይሄን ሁሉ መጽሐፍ እንዴት ጻፉ? ወደ 200 ምናምን መጽሐፍት አላቸው። እንዴት በዚህ ጊዜ በየትኛው ጊዜ ተምረው በየትኛው ጊዜ አንብበው በየትኛው ጊዜ መልስ ሲሰጡ ምን አሉ? አንቺ የማታውቂው እዚህ መድረክ ላይ ልናገረው የማልችለው የጊዜ በረከት የሚባል ነገር አለ አሏት። በደንብ አስታውሳለሁ ይሄ ማለታቸው። አሁን ይሄ ነገር ሲነገረን ለኛ ከአእምሮ በላይ ነው አይደለም? በሰውኛ አእምሮ ስታስበው ሊሆን የማይችል ነገር ነው። እሳቸውም غير معقول ያሉት ማለት ነው ያሉት ሰው እንደዛም ብሎ የሆነ ታይም ላይ ምንድነው እነዚህ ሰዎች አላህ የሰጣቸው በረከት ነው። ከዚህ ላይ እንደምድመው ለምሳሌ ኢማሙ ነወዊ እድሜያቸው 45 ዓመት ነው በዚህ ዱንያ ላይ የኖሩት ማለት ነው። በ45 ዓመታቸው ኢማሙ ነወዊ እሳቸው የጻፉት መጽሐፍት ብዛት እኮ ወንድሜ አንብበህ አይደለም ቀድህ አትጨርሰው። በጣም ብዙ መጽሐፍ እኮ ነው ያላቸው፣ ብዙ መጽሐፍት። ያውም ደግሞ በዘመናቸው በብራና ላይ ነው የሚጻፈው አይደለም እንዴ? ቀለም በጥብጠው ብራና ዳምጠው እንደሚባለው በብራና ነው የሚጽፉት፣ በብራና ያውም እንደዚህ ማአት ሪፈሮች በፈለጉ ሰዓት በጣት ነው ዛሬ የምታገኘዋል። እንደዛ ሳይሆን ከአእምሯቸው እያፈለቁ በብራና ላይ የጻፉት መጽሐፍ ብዛት እንዳልኩ አንብባርም ቀዳህ ጨርሰው። ስለዚህ እንዴት ነው በዚህ እድሜያቸው የጻፉት? እስቲ ንገረኝ።